ናኦል ተያዘ። ሊዲያ ራሷን ስታ ሆስፒታል ገባች። በጥፊና በእርግጫ ሲመታት በድንገት ተከታትለው እንግዲህ ሌባ ናቸው እያሉ ሁሌ ሲያሯሩጧቸው የነበሩት ወጣቶች ረሃባቸውን ለማስታገስ እንጂ ሌብነታቸው ሴት ልጅ በእንደዚህ አይነት መንገድ እንደማይጎዱ አሁን ገባቸው። ባርኮምና ዴቭ ይቅርታ ጠየቁ። ላደረጋችሁልን ነገር በጣም እናመሰግናለን አሉ። ሰላም ሰላም የቻናል ቤተሰቦች እንደምን ናችሁ? ሰላማችሁ ብዝት ብዝት ይበል በያላችሁበት። ሊዱ ራሷን ሳተች። ምንም አይነት እስትንፋሽ እስከምታጣ ድረስ ደበደባት። ናኦል ለባለ ሀብት ሊሸጣትና ክብረ ንጽህናዋንም ሆነ ሌላ ነገሯን ሊያሳጣት ተባብሎ በነበረበት ጊዜ በድንገት ያላሰበው ነገር ተከሰተ። በነገራችን ላይ እንደሚጠራጠሩትና ከምንም በላይ እሱን እንደሚጠራጠሩት የገባቸው ተከታትለውት ስለነበረ ወደ ቤቱ ሄዱ። ሊዱ ቤት ውስጥ እንዳለች እርግጠኛ ነበሩ። ከዚያ በኋላ ነበረ ቤት በሩን ከፍተው ሲያዩት ሊዲያ ራሷን ስታ ሲያገኟት እሷን አንስተው እሱን ደብድበው ወደ ዴቭ የደወሉት። ዴቭን ሊዱ ራሷን ስታ ወርቃለችና ቶሎ ብለህ እንድትመጣ ናኦል ቤት ላይ ያገኘና ናኦል ደብድቧታል ማለት አለው። ሊዲያም እንደምንም አድርገው ብድግ አድርገው ወደ መስመር ዳር አስጠጉ። ዴቭና ባርኮም እየተሯሯጡ እንዲሁም ሁሉም ቤተሰብ እየተሯሯጠ መጣ። ሊዲያን ሲያት በጣም ደስ አለው። ነገር ግን ምንም አይነት ትንፋሽ ስለሌላት በጣም ነው የደነገጠው ዴቭ። ባርኮም እባክን ተረጋጋ ብሎ ዴቭን ለማረጋጋት ሞከረ። እንዴት ተረጋጋ ትለኛለህ? እህቴ እኮ ምንም አይነት ትንፋስ እየተነፈሰች አይደለም። ምንም አይነት ነገር ምን እንደሚሰማት ሁላ ማወቅ አልቻልኩም አለው። አምቡላንስ ተጠርቶ ሄደ። ለፖሊስ ተደውሎ ናኦል እንዲያዝ ተደረገ። ናኦል በዛ በደበደቡት ቅጽበት እንደምንም አድርጎ አምልጦ ወደ ጫካ አምልጦ ነበረ። ምክንያቱም ሊዲያ ራሷን ስትስት እነሱ ብድግ አድርገው ሊዲያን ወደ ሆስፒታል ወይም ወደ መስመር መኪናን ወዳለበት ሲያስጠጉ እሱ እንደምንም አድርጎ ለማምለጥ ሞከረ። ለፖሊስ ጠቁመዋል። ዶክተሩም ብዙ ድብደባና ብዙ የምግብ እጥረት ነው። 3 ቀን ወይም በጣም ብዙ ጊዜ ሆኗታል ምግብ ከበላች። ለዛም ነው የምግብ እጥረትና ምንም አይነት ፈሳሽ ከሆዷ ውስጥ ስለሌለ ነው ራሷን እንድትስት የሆነችው አለው። ዴቭን በጣም ደነገጠ። አሁን እህቴ ትተርፋለች ወይስ አተርፍም እያለ በጣም ወደ መመላለስ ጀመረ። አደይ እንደምንም አድርጋ እኛም እስከ ዛሬ መጠራጠር ነበረብን፣ እንዴት በጉያችን ሆኖ እሱን አንጠረጥርም? በዛ ላይ ይሄ እጅ እህትህም አለበት ዴቭ፣ ማለቴ ባርኮም የእህትህ እጅ አለበት ይሄ እጅ። ምክንያቱም እዛ ውስጥ ልብሷ ተገኝቷል። ልብስን ደግሞ ይዞ የመጣው ማታ ላይ አልብሷት ወደ ባለ ሀብት ሊሸጣት በነበረበት ልብሱን አውጥታ እየሰጠችው የገዛ እህትህ ናት፣ ፍቅር ናት አለው። በጣም ደነገጠ። ምክንያቱም ለሊ አንቺ ጥላቻ ስላለብሽ ነው እታይ ለሊ እንደዚህ አትበይ ለማለት ሞከረ ባርኮም። ነገር ግን አደይ ሁሉም ነገር የፍቅር ሴራ አለበት። ምክንያቱም ልብሱን አውጥታ ልሰጠው የምትችለው ማስረጃ ልብሱ አለ። ቀሚሱን አልብሶ ማታ ሊወስዳት እንደነበርና ሲከራከሩ በዛ እንደደበደባት ያስታውቃል። ስለዚህ የዛች የፍቅር እጅ አለበት ብለው ሁለቱ ያገኟት ልጆች ሌባ ናቸው እያሉ እስከዛሬ ሲያጥላሏቸው የነበሩ ዛሬ ለመልካም ስራቸው በጣም አመስግነው ስለዚህ የፍቅር እጅ አለበት፣ ፍቅርም መያዝ አለባት፣ ለፖሊስ ተጠቁሞ መያዝ አለባት አሉ። እንዴት እርግጠኛ ሆናችሁ የፍቅር እጅ እንዳለበት
ብሎ ባርኮም ጠየቀ። ይሄ ቀሚስ የማን ነው ብሎ ሲጠይቅ የሊዲያ ነው አለ። ታዲያ ቀሚሱ የት ነበር? መቼም ሊዲያ ልብስ ምንም አይነት ልብስ እንዳልያዘች ምንም እንትን የለም። ምክንያቱም እኛ ተከታትለ ነው ስንመጣ እሱ ይዞ ሲገባ ይሄንን በኪስ አድርጎ ይዞ ሲገባ ነው ያየ ነው። ከቤት ደግሞ የሚያመጣው ከቤት ነው። ይህን ቀሚስ ደግሞ ልሰጠው የምትችለው ፍቅር እንጂ ሌላ አይደለም አለው። በጣም ባርኮም ተናደደ። ይቺ ልጅ ምንም አይነት በቃ የምትማር አይደለችም። ሁል ጊዜ በዚህ መንገድ እየሄደች ያለችው መንገድ ምንም አይነት ሊያስተምራት የሚችል አይደለም፣ መቀጣት አለባት ብሎ በጣም ተናደደ። ዴቭም እገላታለሁ፣ እንዴት ሊዲያን አሳልፋ ትሰጣለች? እንዴት እንዲገላት ለሌላው ወንድ እንዲሸጣት አድርጋ ምንም አላቅም ብላ በእናቷ እንዴት ትምላለች? በዛ ላይ ደግሞ በእናቷ ምላለች። እንዴት በእናቷ ትምላለች አለ። በጣም ተናደደ። አሁን የሊዲያ ለሊ አሁን ሁላችሁም መረጋጋት አለባችሁ። ለሊዲያ መጸለይ አለብን። ሊዲያ መትረፍ አለባት። ምክንያቱም ከሰውነቷ ምንም አይነት ፈሳሽ የለም፣ እንድትድን ጸሎ ብሏል ዶክተሩ። ስለዚህ አሁን የሊዲያ ጉዳይ ነው የሚያሳስበን። ከዚያ በኋላ የፍቅርን ጉዳይ እንሄድበታለን ብላ ለሊ ተናገረች። የለሊ ፍቅረኛ ሊዱ ስለተመለሰች በጣም ደስ ብሎታል። ለሊና ፍቅረኛዋ ተቃቀፉ። ስለመጣ በጣም ደስ ብሎኛል አላት። እኔም በጣም ነው ደስ ያለኝ። አሁን ግን በጣም ህይወትና ሞት ውስጥ ስላለች ሊዱ መትረፍ አለባት። ሊዱ እንድትተርፍ ደግሞ የኛ ጸሎት ያስፈልጋታል። አሁን የምንከራከርበት ጊዜ ላይ አይደለንም አለች። ሊዱ እንደምንም መትረፍ አለባት ብሎ ሂዶ ዶክተሩን ተናገረው። እሺ እኔ የምችለውን ነገር አደርጋለሁ፣ እናንተ ደግሞ ጸሎት አድርጓል። እንግዲህ ጨካኙና አረመኔው ይሄንን ያመጣችው ፍቅር ናት። ፍቅር ደግሞ ሊዲያ እንደምትገደልና ወይም ለሀብታም ወንዶች እንደሚሸጥ ታውቃለች። ምክንያቱም ነግሯታል። ቀሚስም የሰጠችው እሷ ናት። ይህንን ሁላ ነገር ስታደርግ እንዴትኛ ማወቅ የለብንም? እንዴትስ በእናቷ ትምላለች? በጣም አረመኔነቷ በጣም ዴቭ አስጸየፈው ማለት ነው። ለሊ እኔ ነግራችሁ ነበር እኮ እሱ እጁ አለበት ብያችሁ ነበር። እናንተ አላመናችሁኝም። እናንተ ምንም አይነት እኔ ልታምኑ አልቻላችሁም እንጂ እኔ ጥርጣሬ ልክ ነበር። ምክንያቱም ይሄ ልጅና ፍቅር ምንም ነገር ከማድረግ ወደ ኋላ እንደማይሉ እርግጠኛ ነበርኩኝ ብላ ተናገረች። ትክክል ነሽ፣ እኛ ነን ስህተቱ። እኛ መጠርጠር አልቻልንም። ከጎናችን እያጽናና ደሞ እኮ አለማፈሩ ከጎናችን እያጽናና ነበር ያለው፣ ምንም እንዳልተፈጠረ እንዴት መንቃት አቃተን ብለው በጣም ተከራከሩ። እንግዲህ ሊዱ እስካሁን ድረስ አልነቃችሁ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። አመሰግናለሁ።